አድዋ የአድዋ ጦርነት የካቲት 23 1888 በኢትዮጵያና በጣሊያን መካከል በአድዋ ተካሂዷል። ኢትዮጵያ የታላቅ ድል ያገኘችበት ታሪካዊ ጦርነት ነው። ይህ ጦርነት በአፍሪካ ታሪክ ውስጥ አስፈላጊ ምልክት ሆኖ ይቆጠራል። ምክንያቱም ኢትዮጵያ አውሮፓዊ ኃይልን በግልጽ ሁኔታ ስላሸነፈች። ጦርነቱ የተነሳው በውጫሌ ትሪቲ፣ በዚህም ስምምነት ውስጥ በአማርኛና በጣሊያን ቅጂዎች መካከል ያለው ልዩነት ጣሊያን ኢትዮጵያ እንደ ቀኝ ግዛት ለማድረግ ሞከረች። ነገር ግን ምኒልክ በሰከንድ ይህንን አልተቀበሉትም እና ሕዝቡን ለመከላከል አንድ አደረጉ። በአድዋ ጦርነት ዋና መሪዎች መካከል ምኒልክ፣ ኢምፔረር ጣይቱ፣ ራስ አሉላ ነበሩ። በሌላ በኩል የጣሊያን ጦር መሪ ደግሞ ባራቴሪ መርቶ ነበረ። ኢትዮጵያ ሰራዊት በብዛትና በአንድነት ተዘጋጅቶ ነበረ። ይህ ድል አስችሏል። የአድዋ ድል ለኢትዮጵያ ነጻነት ታላቅ ዋጋ አለው። ከዚያም በኋላ ኢትዮጵያ እንደ ነጻ ሀገር በዓለም ላይ ተቀበለች። እንዲሁም ይህን ድል ለአፍሪካ ሌሎች ሀገራት የተስፋ ምልክት ሆኖ ተቆጠረ። ቅኝ ግዛትን ለመቃወም መነሻ ሆነ። የአድዋ ጦርነት ኢትዮጵያ አንድነት፣ ጀግንነትና ጥበብ የታየበት ታሪካዊ ክስተት ነው። ዛሬም የካቲት 23 እንደ አንድ ድል ቀን በኢትዮጵያ ስናከብር